ነገር ግን በመጨረሻ በዘላለም ሽልማት በዘላለም ክብር የምንደምቅበት እምነት እንደሆነ ክርስቶስ ነግሮናል። እግዚአብሔርን እንደምታገለግሉ አድርጋችሁ ስሩ ነው የተባለው። የክርስትና ሃይማኖታቸውን እንዲክዱ ያሰቃያቸው ጀመረ። በተስፋ ደስ ይበላችሁ በመከራ ታገሱ ይላል። ክርስቶስ ሰጣችኋለሁን ያለ ተስፋ እያሰባችሁ ተደሰቱ። ክርስቲያናዊ ሕይወት መከራ መቀበል ብቻ ሳይሆን በመከራ ምን ማለት ነው? መታገስ ነው። መከራውን መቀበል ነው። መከራውን መያዝ ነው። ያለ ትዕግስት ምንም አናገኝም። በትዕግስታችሁ ነፍሳችሁን ታድናላችሁ ነው የተባልነው። የእግዚአብሔር ልጆች ማንም በጫወታ ስፍራ እንደሚገባ ባይታገል የድሉን አክሊል አያገኝም ይላል። የደም ጥምቀት ተጠመቀ። እግዚአብሔር የጽኑዓን አምላክ ነው። ወይንም የተቀማጠለ ክርስቲያን በሕይወቱ እያለ የሞተ ነው አለ። የእግዚአብሔር ልጆች ክርስትና የሰማዩን እያሰቡ መኖር ነው። በሰማይ ሀገር አለ።